እንደሚባለው አይነት በጀርባ ሰርቪስ የሚሰጡ ሌሎች ኃይሎች ይተባበራሉ። እነሱ ሁሉ ነገሮች ጥያቄ ውስጥ ይገባሉ። ከዛ ውጪ ግን አሁን ቻይና፣ ህንድ እና ሌሎች የምስራቅ ኤዥያ ሀገራት ሌላ ማርኬት ሆነዋል እና ሌላ ተጨማሪ ገበያን መፍጠር የምትችልበት ሁኔታ ይኖራል። በአጭር ማገላለጽ ችግሩ ወይም ጫና መፍጠሩ አይቀርም። ግን ያው ጊዜ ራሽያ ሌላ አማራጭ መንገዶችና አማራጮችን የምትፈልግባቸው ሁኔታዎችን ነው የተስተዋሉት እስካሁን። ጦርነቱንም በተለይ ፕሬዚደንት ዶናልድ ትራምፕ እንዳሰቡት በአጭር ጊዜ እንኳን ባይሆን አሁን በረጅሙም ጊዜ የማቆም እድሉ የመነመነ ይመስላል። ይሄ አሜሪካኖችም ጋር ይሄ ስሜት፣ ምክንያቱም አውሮፓዎች ፑቲን ካልተንበረከኩ አይነት አቋም የያዙ ነው የሚመስለው። በየጊዜው ይሰበሰባሉ፣ በየጊዜው ማዕቀብ ይጥላሉ። ፕሬዚደንት ዶናልድ ትራምፕም ወደ ድርድር ሲሄዱ ማሳሰቢያና ማስጠንቀቂያ ብጤ ይሰጣሉ። አሜሪካኖች ምንድን ነው የሚሉት? አሜሪካኖች ለራሽያው ፕሬዚዳንት ቭላዲሚር ፑቲን ያላቸውን አድናቆት ነው ብዙ ጊዜ የሚገልጹት። ምክንያቱም ሁልጊዜ አንድ ስብሰባ ሲደረግ ፈረንጆቹ አውት ማኑቨር እያደረገው ነው ፕሬዚዳንት ትራምፕ ነው፣ ወይም ደግሞ አስቀድሞ የተሰላ አካሄድ ሄዶ አደባባይ ከመምጣት ባለፈ ተጨባጭ የሆነ የሚሰጠው ነገር የለም እያሉ ነው ያሉት። አሁንም እንግዲህ ፕሬዚዳንት ትራምፕም ሆነ የአውሮፓ ህብረትም ሆነ ሌሎች አካላት እያቀረቡት ያሉት ምንድን ነው የመፍትሄ ሀሳብ ራሽያ የያዘችውን ይዛ ጦርነቱ ይቁም የሚል ነው። ስለዚህ ይሄ ትልቅ ድል ነው ለራሽያ እና እንደተባለው ራሽያ ተሸንፋ ራሽያ ወጥታ ድሮ ጦርነቱ ሲጀመር የነበረውን ግብ ይዞ ጦርነቱ የሚያልቅበት መንገድ ያበቃለት ነው ይመስለው። በጣም አመሰግናለሁ አበበ ፈለቀ ከዋሽንግተን እንደተለመደው ለሰጠህን አስተያየት አመሰግናለሁ። ወደ ሁለተኛው ዘገባ እናልፋለን። የፓሪስ ፈረንሳይ እውቅ ቤተመዘክር ሉቯ ባለፈው ሳምንት እሁድ መሰረቁ ያስከተለው ፖለቲካዊ ጥያቄና የደህንነት ስጋት የሀገሪቱን ፖለቲከኞችና ሕዝብ በየፊናው እያከራከረ እያነጋገረም ነው። መረጃዎች እንደጠቆሙት ሌቦቹ ከዓለም ትልቁን የሥነ ጥበብ ቤተመዘክርን በርካታ ቅርሶች በተለይም የወርቅና የብር መሐለቆችን ለመዝረፍ የፈጀባቸው ጊዜ 8 ደቂቃ እንኳን አይሞላም። ሌቦቹ ከ2000 የሚበልጡ የወርቅና የብር መሐለቆችን ሰርቀዋል ነው የተባለው። በአጠቃላይ ከቤተ መዘክሩ የተዘረፈው ንብረት ከ100 ሚሊዮን ዶላር በላይ ተገምቷል። ተጠርጣሪዎቹ እስከ ዛሬ ድረስ አልተያዙም። ቤተ መዘክሩ የተዘረፈበት ፍጥነት፣ መንገድና ተመሳሳይ ዘረፋዎች ፈረንሳይ ውስጥ መደጋገማቸው በሀገሪቱ ሕዝብ ዘንድ የደህንነት ስጋት ጥያቄ አስነስቷል። ፖለቲከኞች በበኩላቸው እየተወቃቀሱ ነው። ዘረፋ ስጋትና ክርክሩን በተመለከተ የፓሪስ ወኪላችን ሃይማኖት ጥሩነህን በስልክ አነጋግሬያት ነበረ። ሃይማኖት ትሰሚኛለሽ? እሰማሃለሁ ነጋሽ። አንቺ ያልተሰረቀብሽም የተሰረቀብሽ ንብረት የለም ነው አለ። ያው እንግዲህ እንደ ነዋሪነት የፓሪስ ንብረቱ የጋራ ነውና ይነካናል ሁላችንም። ግን በአጭር ጊዜ ውስጥ ነው አሉ ሌቦቹ ወደ 100 ሚሊዮን ዶላር የሚገመት ጌጣጌጥ የሰረቁት። ከ4 እስከ 8 ደቂቃ ነው የወሰደባቸው ነው የተባለው። ይህን ያክል ቀላል ነው ማለት ነው እዛ ፓሪስ ንብረት ለመዝረፍ? አብዛኛው ያስገረመው ከመሰረቁ ይልቅ የተሰረቀበት መንገድ ነው። በጣም እንግዲህ ከ7 ደቂቃ እስከ 8 ደቂቃ ያለው ነው እየተባለ ያለው። ለብዙዎቹም እንደ ፊልም አይነት ታሪክ ነው። በዓለም ላይ ግዙፍና ብዙ ጥበቃ ለሚደረግበት ሙዚየም በጣም በርካታና ውድ የሆኑ ንብረቶችን ለያዘ ሙዚየም በእንዲህ አይነት ደቂቃ የፈለጉትን ነገር ይዞ ለመውጣት የሚከብድ ነገር ነውና እንግዲህ ሰራቂዎቹ ይህን ነገር አሳክተዋል። እስካሁንም ድረስ እንግዲህ ማንነታቸውም የት እንዳሉ የታወቀበት ነገር የለም። ነገር ግን ከፍተኛ የሆነ ክትትል የሚደረግበትና ይሄን ብቻ የሚመለከት የምርመራ ተቋም ተቋቁሞ እንግዲህ ፍለጋው እንደቀጠለ ነው።